ምንም ቢደክመኝም ምንም እንደው ከጠዋት እስከ ማታ ስሮጥ ብውልም ተንፈስ እያልኩ ውሃዬን እየጠጣሁ ቪዲዮ ከመስራት ወደ ኋላ አልልም። ሰላምታ ማራሳው ውዶችዬ ሁላችሁም ከሀገር ውስጥም ከሀገር ውጭም ለምትገኙ ሰላም ክርስቶስ ይብዛላችሁ። እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን። ከደረሰብን መከራ ይልቅ የደረሰልን ታላቅ እግዚአብሔር ነውና ስለሁሉም ነገር ምስጋና ለሱ ይሁን እያልኩኝ ዛሬ ደግሞ ከቸች ብዬላችኋለሁ። ብዙም አይደለም ላስታውሳችሁ ብዬ ነው የመጣሁት። የሆነ ሀሳብ ይዤ ነው የመጣሁት። ታውቃላችሁ ግን ምናልባት ከረሳችሁ እንድታስታውሱ ትፈልጋለሁ። ያው ታውቃላችሁ አዲስ ጀማሪ ነኝ። እንግዲህ ምን እንደሚያስፈልግ ምን ደግሞ እንዳነሰ እየነገራችሁኝ እንቀጥላለን ማለት ነው። በመጀመሪያ እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ቤቴልሔም እባላለሁ። ዛሬ ደግሞ የመጣሁበት ሀሳብ እኛ በስደት የምንገኝ እህት ወንድሞች ብዙ ጊዜ የሚያስጨንቀን ነገር ብዙ ነገር ነው። ነገር ግን ለዛ ለሚያስጨንቀን ነገር ስንል ብዙ ሰዓት ብዙ ጊዜ እናጠፋለን እና ለራሳችን ጊዜ አንሰጥም ማለት ነው። እና ካየሁት አንፃር ብዙ ጊዜ ዛሬ ነገ እያልን ሰዓቱም ይሄዳል፣ ጊዜውም ይሄዳል። ሆኖም ያ እኛ የምንለፋለት ነገር ወይ ይሆናል ወይ አይሆንም። በዛ ውስጥ ግን እኛ እንጎዳለን። ለምሳሌ አንድ ጓደኛዬ ላይ የደረሰ ታሪክ ላጫውታችሁ። እሷ ሀገር ሰላም ነው ብላ እየሰራች ታውቃላችሁ። በተለይ እንደኔ አይነት ስራ ውስጥ ያላችሁ ታውቃላችሁ። በየ2 አመቱ ወረቀት ግዴታ